አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ሀገረ ስብከት ወረዳ ቤተ ክህነት ስራ አስኪያጅ፣ ክቡር አባታችን የዚህ ቤተ ክርስቲያን አስተዳዳሪ፣ ክቡራን አበው መምህራነ ቤተ ክርስቲያን፣ ሊቃውንት፣ አበው መነኮሳት፣ ካህናት፣ ዲያቆናት፣ ምእመናን፣ ምእመናት ሁላችሁ በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረቱን ቸርነቱን አብዝቶ እስከዚህ ያደረሰን በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። እንደ እግዚአብሔር ፈቃድ ትናንትም ዛሬም በተለያዩ ርዕሶች በተለይ የዛሬውን ዕለት ደግሞ አስመልክቶ በጠዋቱ በሰፊው የዕለቱን ወንጌል ግጻዌው የሚያዘውን አባቶቻችን አስተምረውናል። ስለዚህ የዛሬው የመዝጊያውን ጉባኤ ደግሞ በሌላ ርዕሰ ጉዳይ በእግዚአብሔር ፈቃድ እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን፣ እንዲመክረን፣ ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። ከኔ ጋር በሉ። በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው? የሉቃስ ወንጌል ምዕራፍ 15 ከቁጥር 17 ላይ ተጽፎ የሚገኝ ኃይለ ቃል ነው። ያለነው በመድኃኔ ዓለም ኢየሱስ ክርስቶስ ስም በተሰየመ ቤተክርስቲያን ነው። እኔ እንኳን አጋጣሚ እዚሁ ሰፈር ነው የምኖረው። በተመላለስኩኝ ቁጥር የቤተክርስቲያኑን ሕንፃ ጉልላት ስናይ እንደው በጣም መንፈሳዊ ኩራት ከመቼው አልቆ በዚህ ቤተክርስቲያን አገልግለን ብለን የምንመኘው ነው። እንደው ፍጻሜውን እግዚአብሔር በቸርነቱ ያሳየን። ስለዚህ መድኃኔ ዓለም አምላካችን መድኃኒታችን ኢየሱስ ክርስቶስ ከተናገራቸው ምሳሌዎችና ትምህርቶች መካከል በአንዱ በሉቃስ ወንጌል ምዕራፍ 15 ከቁጥር 17 ላይ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው በሚል ርዕስ እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ በተመላለሰበትና ባስተማረበት በመዋዕለ ሥጋዌው በተለይ ለ3 ዓመት ከ3 ወር ክርስቶስ ወንጌልን አስተምሯል። 30 ዓመት ዝም ብሎ ለ3 ዓመት አስተምሯል ክርስቶስ እና ባስተማረበት ጊዜ ክርስቶስ ሲያስተምር ለመማር የሚሰበሰቡ ተማሪዎቹ አብዛኞቹ ልክ እንደኔና እንደናንተ ኃጢአተኛ ሰዎች ነበሩ። ክርስቶስ ሲያስተምር ጻድቃንን ቅዱሳንን እየሰበሰበ አልነበረም። ንጹሕ ሰዎች ደናግላንን እየመረጠ አልነበረም የሚያስተምረው። በክርስቶስ ጉባኤ ላይ ዘማውያን፣ አመንዝሮች፣ ሌቦች፣ ቀራጮች፣ ልዩ ልዩ ኃጢአት የሚሰሩ ሰዎች በብዙ ቁጥር በክርስቶስ ጉባኤ ላይ እየተገኙ ይማሩ ነበር። ክርስቶስም ከሌሎች የአይሁድ ረበናት በተለየ ሁኔታ ለኃጢአተኞች፣ ለአመንዝሮች የተለየ ፍቅር ያሳይ ስለነበር እንዲያውም አይሁድ ሲጠሩት የኃጢአተኞች ወዳጅ ብለውት ነበር። የምኖች ወዳጅ? አዎ፣ የክርስቶስ ሌላ ስሙ የኃጢአተኞች ወዳጅ ነበረ። አምላካችን ይህን በማድረጉ በአይሁድ ዘንድ ብዙ አልተወደደለትም። እንዴት እንደዚህ አይነት ሰዎች እየሰበሰበ ያስተምራል? አሁን ይችን ሴትዮ ምን አይነት ሕይወት እንዳላት ቢያውቅ ኖሮ አያቀርባትም ነበር፣ አያስጠጋትም ነበር እያሉ አይሁድ ራሳቸው ኃጢአተኛ ሆነው ግን ኃጢአተኛ ይጸየፉ ነበር።
ክርስቶስ ግን ለዚህ ጥያቄ ሲመልስ መድኃኒት የሚያስፈልገው ለበሽተኞች ነው እንጂ ለጤነኞች አይደለም። እኔ ኃጢአተኞችን ለንስሐ ልጠራ መጣሁኝ እንጂ ጻድቃንን ልጠራ አልመጣሁም ይል ነበር። አሁን በጠቀስኩላችሁ በሉቃስ ወንጌል ምዕራፍ 15 ላይ ክርስቶስ እንደተለመደው ኃጢአተኞችን ሰብስቦ ሲያስተምር አይሁድ በጣም አጉረመረሙ። ጸሐፍት ፈሪሳውያን በጣም አጉረመረሙ። ስለዚህ ክርስቶስ ለምን ኃጥአንን እንደሚቀበል በቀጥታም ሳይሆን በምሳሌ በምስጢር አድርጎ በዚያን ቀን አስተማረ። 3 ምሳሌዎችን ጌታችን ተናገረ። የመጀመሪያው ምሳሌ እንዲህ ይላል። አንድ እረኛ 100 በጎች ነበሩት ይላል። እረኛ ነው። በጎች ሲጠብቅ ውሎ 100 በጎች አሰማርቶ ከዋለ በኋላ በዚህ ሰዓት ማታ እስቲ ቤቴ ገብቼ አረፍ ልበል ብሎ ወደ ቤቱ ሲመጣ ከ100 በጎች መካከል አንድ በግ እንደጠፋበት አስተዋለ። ከ100 በግ አንድ ሲጎድል ስንት ይቀራል? ምዕመናን አቤት! ይህ እረኛ 99ኙን በጎች ከቤቱ ተወና አንዱን በግ ፍለጋ በጨለማ ወጣ። በጉን ፍለጋ ተራራ ወጥቶ ወርዶ ወንዝ ተሻግሮ ደክሞ ከብዙ ድካም በኋላ ይህንን በግ አገኘ። ባገኘው ጊዜ አነሳና በትከሻው ተሸከመው ወደ ቤቱ ይዞት መጣ። ጎረቤቶቹና ወዳጆቹን ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ አላቸው ይላል። ይህ የመጀመሪያው ምሳሌ ነው። ክርስቶስ ሁለተኛ ምሳሌ ተናገረ። ለአንዲት ሴት ደግሞ 10 ድሪሞች ነበሯታል። ድሪም ማለት እንግዲህ በመካከለኛው ምስራቅ ድርሃም የሚባል ወይም ሳንቲም ማለት ነው። አንዳንዶች ጌጥ ነው ይላሉ፣ እኛ በሳንቲም እንያዘው። 10 ሳንቲሞች ያሏት አንዲት ሴት ነበረች። ይቺ ሴት ቤቷ ስትገባ ከ10 ሳንቲሞች መካከል 1 ሳንቲም እንደጠፋባት አስተዋለች። አሁን እዚህ ጉባኤ ላይ ምዕመናን ጉባኤ ተካፍላችሁ ወደ ቤት ስትሄዱ የ1 ብር ሳንቲም ቢወድቅ እንደጠፋባችሁ እዚህ እንደጣላችሁ ብታውቁ ከቤታችሁ መጥረጊያ ይዛችሁ ትመጣላችሁ? ከመጣችሁ ብሶባችኋል ማለት ነው። 1 ሳንቲም ነው፣ ጦሴን ይዞ ሄድ እንኳን እኔ ደህና ሆንኩ ነው የምንለው። ይቺ ሴት ግን 1 ሳንቲም ነው ብላ አልናቀችም። እንግዲህ ኑሮም ተወዷል ማለት እንደዛ ነው። 1 ሳንቲም ነው ሳትል ሳትንቅ መጀመሪያ መብራት አበራች። ከዛ ቤቷን ጠረገች፣ ቆሻሻውን ሰበሰበች ይላል። ከዛ ያንን ሳንቲም ከዛ ቆሻሻ ውስጥ ፈለገችው። ፈልጋ አልቀረችም፣ አገኘችው። እሷም እንደ ባለበጉ ጎረቤቶቿን ጠራችና የጠፋውን ሳንቲሜን እኮ አገኘሁት፣ ከኔ ጋር ደስ ይበላችኋል። ስንተኛ ምሳሌ? ሁለተኛ። ክርስቶስ የመጨረሻ 3ኛ ምሳሌም ተናገረ። አንድ ባለጠጋ ሰው ደግሞ ነበር አለ። በጣም ብዙ ሀብት ያለው፣ በጣም ብዙ የእርሻ መሬት ያለው፣ በጣም ብዙ ከብቶች ያሉት ባለጸጋ ሰው ነበር። ይህ ባለጸጋ ሰው የወለደው 2 ወንድ ልጆች ብቻ ነበር። ታላቅና ታናሽ ናቸው፣ ወንድ ልጆች ነው የወለደው። እና የዚህን ባለጸጋ ሀብቱን የሚወርሱት እንደሚታወቀው እነዚህ ወንድ ልጆች ናቸው። ግን ልጆች የአባታቸውን ሀብት የሚወርሱት መቼ ነው? ምዕመናን አባታቸው ምን ሲሆን ነው? ሲሞት ነው። ይገርማቸዋል። ትንሹ ልጅ ቢጠብቅ አባቱ አልሞት አለው። ከዛ መጣና ምን አለው? አባቴ የሚደርሰኝን ገንዘብ አሁኑኑ ስጠኝና ልሂድ አለው ይላል። አንድ ልጅ አባቱ በሕይወት እያለ ውርስ ከጠየቀ በተዘዋዋሪ አባቱ እንዲሞት እየተመኘ ነው ማለት ነው። አባት እምቢ አላለውም። ከፈልና የሚደርሰውን ገንዘብ ሰጠው ይላል። እንግዲህ አስቡት፣ ይህ ልጅ አባቱ እስኪሞት ቢቆይ የአባቱን ሀብት ለ2 እኩል ከወንድሙ ጋር ይካፈል ነበር። አሁን ግን አባቱ ስላለ በሕይወት 1/3 ነው የሚደርሰው፣ ለ3 ነው የሚካፈለው። 1/3 ተሰጠው። ይህ ልጅ አባቱን ገንዘብ ያዘና ወደ ሩቅ ሀገር ሄደ ይላል። ይኸውላችሁ ለአባቱ ፍቅር እንደሌለው የሚያሳየው ይሄ ነው። እንደው አባቴ እስኪሞት ድረስ እየመጣው እንድጠይቀው እዚሁ ከተማ ውስጥ ሌላ ቦታ ልኑር አላለም። ልክ ሲሰጠው ወደ ሩቅ ሀገር ሄደ ይላል። እግዚአብሔር የማይሰጠን በነገራችን ላይ ሲሰጠን እንደምንጠፋ ስለሚያውቅ ነው። አንዳንዴ ሰው እንደው አንድ ነገር ውዬ የምገባበት ስጠኝ ይላል፣ ሲሰጠው አይመጣም።
እልም ብሎ ይጠፋል። የአባቱን ገንዘብ ያዘ፣ ወደ ሩቅ አገር ሄደ። በሄደበት አገር ካገኘው ጋር በልቶ ካገኘው ጋር ጠጥቶ በአጭር ጊዜ የአባቱን ገንዘብ በትኖ ጨረሰው። ገንዘብ ያልቃል፣ እድሜ ልክ አያኖርም። ልጁ ደግሞ ያለፋበት ገንዘብ ስለሆነ ተለፍቶ ያልተገኘ ገንዘብ እኮ እንዴት እንደሚወድም ታውቃላችሁ። ስለዚህ ካገኘው ጋር በልቶ ጠጥቶ ጨረሰው። ገንዘቡ አለቀ። ገንዘቡ ሲያልቅ ጓደኞቹም አለቁ። አብረው የሚበሉት የሚጠጡት፣ ወንድሜ ወንድሜ፣ ጓደኛዬ ጓደኛዬ የሚሉት ሁሉ ልክ ገንዘቡ ሲያልቅ ጠፉ። የሚያሳዝነው ልክ ገንዘቡን ሲጨርስ ደግሞ እዛች ሀገር ላይ ረሃብ መጣ። በጣም አሰቃቂ ረሃብ መጣ። ይሄ ልጅ ልብ አድርጉ፣ ቤት አልሰራ፣ ቋሚ ንብረት አላፈራ። ዝም ብሎ ያገኘውን ሲጋብዝ፣ ሲጠጣ፣ ሲሰክር፣ ሲጨፍር ቆይቶ አሁን ረሃብ ሲመጣ ተቸገረ። ስለዚህ ወደ አንድ ሰው ቤት ተጠግቶ ለመኖር መለመን ጀመረ። ልብ አድርጉ፣ የባለጸጋ ልጅ ነው። በድሎት በምቾት ነው ያደገው፣ ችግር አያውቅም። ተነስቶ አንድ ሰው ቤት ሄዶ እባክህ አሳድረኛል። ሰውየው የዋዛ አይደለም። እቤቴ ትገባለህ፣ ችግር የለውም፣ ግን በነፃ አላኖርህም። ሌሊት እኔ ጋር ትተኛለህ፣ ቀን ቀን አሳማዎች አሉኝ፣ እነሱን ትጠብቃለህ። ይህ ልጅ ከሞቀ ከደመቀ ቤት ወጥቶ የምን ጠባቂ ሆነ? የአሳማ። አሳማ እንግዲህ የመጨረሻ በግዕዝ ህሱም፣ አሳማ ህሱም ማለት አስቀያሚ ማለት የመጨረሻ ቆሻሻ እንስሳ ነው። እዛው የሚበላ እዛው የሚጸዳዳ በጣም ሽታው የማያስጠጋ የሚከረፋ እንስሳ ነው አሳማ። ይህ ታሪክ ለእስራኤላውያን ነው የሚተረከው። እስራኤላውያን አሳማ ይጸየፋሉ፣ እኛም እንጸየፋለን፣ አንበላ። ከማይበሉ እንስሳት መሃል እና የሚያጸይፍ አሳማ፣ ቆሻሻ አሳማ ጠብቅ ተብሎ ይህ ልጅ ቀኑን ሙሉ የአሳማ እረኛ ሆኖ በረት ውስጥ መዋል ጀመረ። የሚገርመው በጣም ይሸታል ቦታው፣ ግን ከሽታው በላይ እሱን ያስቸገረው ረሃብ ነበረ። በጣም ይርበው ነበር እና አሳማዎቹ ከሚበሉት ምግብ ሊበላ ይመኝ ነበረ ይላል። እንደው በአሳማ መቅናት ላይ ደረሰ ማለት ነው። ይህን ጊዜ ወደ ልቡ ተመለሰ ይላል። እግዚአብሔር ሁላችንን ወደ ልባችን ይመልሳል። ምን አለ? በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው? እኔ እዚህ በረሃብ ልሞት ነው። እኔ እዚህ አሳማ የሚበላውን እያየው እየቀናው ነው። ግን በዚህ ሰዓት አባቴ ቤት ውስጥ አገልጋዮች ሆነው፣ የቀን ሰራተኞች ሆነው፣ ሎሌዎች ሆነው በልተው ጠግበው ለውሻ የሚሰጡ፣ በልተው ጠግበው የሚደፉ ስንት አሉ። እኔ ግን እዚህ በረሃብ ልሞት ነው። ስለዚህ አሁኑኑ ተነስቼ ወደ አባቴ እሄዳለሁ። አባቴን እንዲህ እለዋለሁ፣ አባቴ ሆይ በሰማይና በፊትህ በደልኩ። በሰማይ አባትህን እናትህን አክብር ባለ በእግዚአብሔር ፊት፣ በፊትህ በደልኩ፣ በአንተ ፊት። ከእንግዲህ ወዲህ ልጅህ ልባል አይገባኝም። ግን ቤትህ ውስጥ ካሉ አገልጋዮች እንደ አንዱ አድርገህ ቅጠረኛ አስገባኝ እለዋለዋል። ተነስቶም ወደ አባቱ መጣ። አባቱም ገና ከሩቅ ሳለ አየውና አዘነለት። ወደ እርሱ ሮጠና አቀፈና ሳመው። ልጁም አባቴ ሆይ ልጅህ ተብዬ ልጠራ አይገባኝም አለ። አባት ግን ገና ሳይጨርስ ካፉ ተቀብሎ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት፣ ለእግሩ ጫማ ስጡት፣ የሰባውን ፍሪዳ አምጡና ረዱለት፣ እንብላ ደስ ይበለን። ልጄ ሞቶ ነበረ ያው ሆኗል፣ ጠፍቶ ነበር ተገኝቷል አለ። ደስ ይላቸው ጀመር። ይህ ሁሉ ሲሆን ይህ ባለጸጋ ስንት ልጆች አሉት ብያቸዋለሁ። ታላቅ ወንድሙ እርሻ ሲያርስ ውሎ ከመሸ ወደ ቤት መጣ። ሲመጣ ቤቱ እልልታ በእልልታ ሆታ በሆታ ሆኗል። ምንድነው ብሎ አንዱን ሕፃን ጠርቶ ሲጠይቅ አይ የጠፋው ወንድም መጥቶ አባትህ ፍሪዳ አርዶለት፣ የሰባውን ፍሪዳ አርዶለት ለዛ ነው አለ። ተቆጣ፣ በጣም ተቆጣ። ሊገባ አልፈለገም፣ ውጭ ቁጭ አለ። ልብ አድርጉ፣ መከረኛ አባት ወጥቶ ለመነው ይላል። እንግዲህ የጠፋው ሲመጣ ቤት ውስጥ ያለው ደግሞ አልገባም አለ። ኧረ እባክህ ግባ አለው። አልገባም፣ እኔ እስከ ዛሬ እንደ ባሪያ ተገዛሁልህ። ካዘዝከኝ ውስጥ ያልፈጸምኩት አንድም ነገር የለም። ነገር ግን ለእኔና ለጓደኞቼ እንደው ደስ ይበላቸው ብለህ አንድ በግ ወይ ፍየል ጠቦት አርደህልን ታውቃለህ ወይ?
ዛሬ ግን ገንዘብህን ከጋለሞቶች ጋር በልቶ ይሄ ልጅህ ሲመጣ አለ። ይሄ ምንህ ሲመጣ ለሱ ምኑ ነው? ይሄ ልጅህ ሲመጣ ፍሪዳ አረድክለታል። አባት ግን ልጄ ሆይ አንተ እስከ ዛሬ ከኔ ጋር ነበር፣ የኔ የሆነ ሁሉ ያንተ ነው። ነገር ግን ይህ ወንድምህ ሞቶ ነበር ሕያው ስለሆነ፣ ጠፍቶ ነበር ስለተገኘ ደስ ሊለን ሐሴትም ልናደርግ ይገባናል አለው ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ስንት ምሳሌዎች አየን። መጀመሪያ የጠፋው ምንድን ነው? ጅብ ነው። ሁለተኛው ሳንቲሙ ላይ ነቃ አላችሁ። ሶስተኛው ሰው ነው። እንግዲህ የሉቃስ ወንጌል ምዕራፍ 15 በጣም ክርስቶስ ከተናገራቸው ከሌሎች ሁሉ ምሳሌዎች እጅግ ወርቃማው ምሳሌ ነው ይላሉ ሊቃውንተ ቤተክርስቲያን። የሌሎች ምሳሌዎች ሁሉ አክሊል ነው፣ ዘውድ ነው። እንደውም አንዱ ሊቅ ምን አለ? መጽሐፍ ቅዱስ ራሱ ቢጠፋ ባይኖር የሉቃስ ወንጌል ምዕራፍ 15 ብቻ ቢኖር እሱን ይዞ ሙሉ መጽሐፍ ቅዱስን ድጋሚ መጻፍ ይቻላል ይላል። በጣም ጥልቅ መጽሐፍ ነው። ውስጡ የሌለ ነገር የለም። ምስጢረ ሥላሴ አለ፣ ምስጢረ ሥጋዌ አለ፣ ምስጢረ ቁርባን አለ፣ ምስጢረ ምን የሌለ አለ። ምስጢረ ሥላሴ መጀመሪያው ላይ እረኛ ሆኖ እግዚአብሔር ወልድን፣ ሁለተኛው ላይ እናት ሆኖ መንፈስ ቅዱስን፣ የመጨረሻው ላይ አባት ሆኖ እግዚአብሔር አብን እናገኘዋለን። ምስጢረ ሥጋዌ በጉን ተሸክሞት ክርስቶስን እናገኘዋለን። ምስጢረ ቁርባን ፍሪዳ የሰባውን ፍሪዳ ረዱለት ሲል እናገኘዋለን። ምስጢረ ትንሣኤ ልጄ ሞቶ ነበር ሕያው ሆኗል ሲል እናገኘዋለን። በጣም ውስጡ ብዙ ጥልቅ ነገር ነገረ መላእክት አለ፣ ንስሐ አለ። እያንዳንዱን ለመማር እንደው ጊዜያችንም እውቀታችንም አይፈቅድልም። ግን በዚህ ውስጥ ብዙ ትምህርት አለ። የመጀመሪያው ላይ የጠፋው እንስሳ ነው። ሁለተኛው ላይ የጠፋው ዕቃ ነው። ሶስተኛው ላይ የጠፋው ሰው ነው። ሰዎች በኃጢአት ምክንያት ከእግዚአብሔር ተለይተን እንጠፋለን። ሰው ሆነን ብንጠፋ ማን ይፈልገናል? እግዚአብሔር። አንዳንዴ ደግሞ ሰው ከሰውነት ተራ ወጥቶ እንደ እንስሳ የሚኖርበት ጊዜ አለ። ሰው ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሳት መሰል እንዳለ ነቢየ እግዚአብሔር። ሰው እንስሳዊ ስራ ይሰራል። እንደ እንስሳ ራሱን የማይገዛ ይሆናል። እንደ እንስሳ ሆነን ብንኖርም ማን ይፈልገናል? እግዚአብሔር። አንዳንዴ ደግሞ ሰው ከእንስሳ ይከፋል። አሁን ያለንበት ዘመን ደግሞ ሰው በጣም ከእንስሳ የከፋበት እኮ ነው። አይደለም? ምን? አዎ፣ አንበሳ አንበሳን አይበላም፣ ነብር ነብርን አይበላም። ሰው ግን ሰውን ሲበላ እያየን። እንስሳት በዘር ይከፋፈላሉ እንዴ? እኛ ግን እንከፋፈላለን። ይኸው እንስሳት ግብረ ሰዶም የት ያውቃሉ? ወንዱ ከወንድ ሴት ከሴት እኮ እንስሳ እኮ ይህን አይሞክርም። ሰው ከእንስሳ ያነሰም የሆንበት ጊዜ አለ። እንደዛም ብንሆን ግን ማን ይፈልገናል? እንስሳውን ፈልጎ ዕቃውንም ፈልጎ ከእንስሳ ያነሰውን ዕቃም ፈልጎ ሰውንም ፈልጎ አሳይቶን። በታሪኩ ላይ ደግሞ መጀመሪያ እግዚአብሔርን እረኛ ሆኖ እናገኘዋለን። ሁለተኛ እግዚአብሔርን እናት ሆኖ እናገኘዋለን። ሶስተኛ እግዚአብሔርን አባት ሆኖ እናገኛለን። የሁላችን አባት ማን ነው? እግዚአብሔር ነው። አባታችን እሱ ነው፣ እናታችንም እሱ ነው ይላል ቅዱስ ያሬድ። አንተ አቡነ አንተ እምነ፣ አንተ አባታችን አንተም እናታችን ነህ። እግዚአብሔር እናት ነው፣ እግዚአብሔር አባት ነው። ኧረ እንደውም አለቃ ኪዳነ ወልድ ክፍሌ የተባሉ ሊቅ እግዚአብሔር እናት አባት ብቻ አይደለም አያታችንም እሱ ነው ይላሉ። ምናችን? አያታችን። ምክንያቱም እግዚአብሔር በመጽሐፍ ቅዱስ ራሱን በዶሮ በወፍ እየመሰለ ይናገራል። ዶሮ ጫጩቶቿን ከቅፎቿ በታች እንድትሰበስብ እኔ እናንተን እሰበስባችሁ ዘንድ ወደድሁ ይላል። እግዚአብሔር ራሱን በዶሮ እኛም በጫጩት መስሎ። እስቲ መልሱልኝ፣ ዶሮ ለጫጩት እናት ናት ወይስ አያት ናት? መልሱ እስቲ። እናት ነች አያት ነች? አያት። እናቷ ማን ነው? እንቁላል እንዳትሉ አደራችሁ። እናትም አያትም ነች አይደለም? አዎ። ዶሮ እንቁላል ትጥላለች፣ ከእንቁላሉ ጫጩት ይገኛል። እናትም አባትም። እኚህ ሊቅ ምን አሉ? እግዚአብሔር እንደ እንቁላል መሬትን ፈጠረ፣ ከመሬት ከአፈር ደግሞ ሰውን ፈጠረ። ስለዚህ እግዚአብሔር እናት አባት ብቻ ሳይሆን ምናችንም ነው፣ አያታችንም ነው። አይታችኋል? በአያት እጅ ያደገ ልጅ እኮ በጣም ነው የሚሞላቀቀው አይደል? በጣም ያስቸግራል። ግን እናት አባት አያቶቻችን የፈለገ ቢወዱን የፈለገ ቢንከባከቡን በዋልንበት ሁሉ አብረውን አይውሉም፣ ባደርንበት አያድሩም። እግዚአብሔር ግን ከኛ ተለይቶ አያውቅም። ስለዚህ እግዚአብሔር እናት አባት አያት ብቻ አይደለም እረኛም ጭምር ነው። እግዚአብሔር እረኛዬ ነው የሚያሳጣኝ የለም ይላል። እግዚአብሔር እረኛ ነው።
ከእረኞች ሁሉም የተለየ እረኛ ነው። እረኛ ልብ አድርጉ፣ በግ ቀን ከጠበቀ ሌሊት ይተኛል፣ ሌሊት ከጠበቀ ቀን ይተኛል። ግን እኛን ሲጠብቅ አይተኛም፣ አያንቀላፋም። እረኛ በጎቹን ጠብቆ መጨረሻ ላይ ወይ ራሱ ያርዳቸዋል ወይ አርደው ለሚበሉ ለሌሎች ሰዎች በደህና ዋጋ ምን ይላቸዋል? ይሸጣቸዋል። እግዚአብሔር እረኛችን ነው። አርዶ ይበላናል፣ ይሸጠናል። ባይሆን እረኛው መድኃኔዓለም ክርስቶስ ስለኛ በ30 ብር ተሸጧል። በጎቹ ተስማምተው የሸጡት እረኛ እኮ ነው ክርስቶስ። እረኛ የበጎቹን ስጋ አርዶ ይበላል። የኛ እረኛ ክርስቶስ ግን እኛ በጎቹ ተሰልፈን የእረኛውን ስጋና ደም እንበላለን። የሚገርም ነው። እረኛ ሲሞት በጎቹ ይበተናሉ፣ ይጎዳሉ። የኛ እረኛ ክርስቶስ ግን እሱ ሲሞት በጎቹን የሰበሰበ ከኔ ጋር ናችሁ? አዎ። ስለዚህ የሁላችን እረኛ ማን ነው? አምላካችን ኢየሱስ ክርስቶስ ነው። ስለዚህ እግዚአብሔር አባት ነው፣ እግዚአብሔር እናት፣ እግዚአብሔር እረኛም ጭምር ነው። ይህ እረኛ 100 በጎች እሺ ያው ስለ በግ ሳወራ አልተመቸውም፣ ኤሌክትሪኩ ምን እንደሆነ እንጃ። እና የእረኛ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይህ እረኛ 100 በጎች ነበሩት። ከ100 በጎቹ መካከል ስንት ጠፋበት? ስንት ቀሩት? ካለውና ከጠፋው የቱ ይበልጣል? ያለው ይበልጣል። ጦሴን ይዞ ይሄዳል አለም። አንድ በግ መጣ ቀረ፣ ምን ያደርግልኛል አለን። አንዱን በግ ፍለጋ በጨለማ ወጣ ይላል። እስኪያገኘው ድረስ ፈለገው ይላል። ከኔ ጋር በሉ፣ እስኪያገኘው ድረስ ምን አለው? ልብ አድርጉ፣ ፈለገው። ባገኘው ጊዜ አነሳና በትከሻው ተሸከመው ይላል። ጠዋት ታምረ ማርያም ሲነበብ ሰምታችኋል። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመውን ቸሩን እረኛችን ክርስቶስን የወለድሽልን ሆይ ምን ይበልሽ? ተመልከቱ። ታምረ ማርያም እኮ የወንጌል ትርጓሜ ነው፣ ማንም እንደሚለው አይደለም። የጠፋ በግ አዳም ነው። ባገኘው ጊዜ የተሸከመው ክርስቶስ ነው። የተሸከመው ምንድን ነው? ነስአ ደዌነ ወጾረ ሕማመነ፣ የሁላችንን በደል የሁላችንን መከራ ክርስቶስ በመስቀል ላይ ምን ብሏል ማለት ነው? ተሸክሟል። ስለዚህ እረኛ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። 99 በጎች የተባሉት ቅዱሳን መላእክት ናቸው። አንድ በግ የተባለው ደቂቀ አዳም ነው፣ የሰው ልጅ ነው። አንዱ በግ የሰው ልጅ ሲጠፋ 99ኙን መላእክት ትቶ ማለት ባህሪየ መላእክትን ትቶ መልአክ ልሁን ሳይል ሰው ልሁን ብሎ ከሰማይ ወደ ምድር ወረደ። የሁላችንንም ኃጢአት በመስቀል ላይ ተሸከመ ማለት ነው። ስሙ የተመሰገነ ይሁን። ስለዚህ የእረኛ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ልብ አድርጉ። እንግዲህ ስብከት ከዶግማ ባሻገር ደግሞ ከኛ ሕይወት ጋር የተያያዘ ነገር አለው። ክርስቶስ በሉቃስ ወንጌል ምዕራፍ 15 ላይ ስለ ጠፋው በግ ሲናገር የተናገረው ስለ በግ ብቻ አይደለም፣ ስለ እኛም ጭምር ነው። እኛ ክርስቲያኖችስ እንዴት ነው የምንጠፋው ካላችሁ፣ የመጀመሪያው አጠፋፋችን ልክ እንደ በግ ነው። ለምሳሌ አንድ ክርስቲያን ከቤተ ክርስቲያን ለምን ይጠፋል ከተባለ የመጀመሪያው የሚጠፋው እንደ በግ ነው። እስቲ ልጠይቃችሁ ምዕመናን፣ በግ የሚጠፋው አውቆ ነው ወይስ ሳያውቅ ነው? የለቡ በጎች ያስባሉ እንዴ? በግ የሚጠፋው አውቆ ነው ሳያውቅ ነው? ምን እያደረገ ነው እስቲ የሚጠፋው በግ? መቼስ በግ እንዴት እንደሚጠፋ ለማወቅ በግ መሆን ያስፈልጋል።
እስቲ ሰው ሆናችሁ ሞክሩ። ምን እያደረገ ነው በግ የሚጠፋው? ሳር እየበላ እዚህ ጋር ሳር ሲበላ እዚህ ጋር ያለው ሳር ትንሽ ደረቅ ሲልበት ወደዛ ሲሄድ፣ እዚህ ጋር ውሃ ሲጠጣ ይሄ ውሃ ሲደፈርስበት ወደዛ ሲሄድ ሳያስበው ነው በግ የሚጠፋው። በግ ሲጠፋ ቢመሽብኝስ ብሎ ያስባል? እንደው ሰዓት እያየ የሚጠፋ በግ አለ? ተኩላ ቢበላኝስ ገደል ብገባስ ብሎ አያስብም። ዝም ብሎ ነው የሚጠፋው በግ። እኛ ክርስቲያኖች ከእረኛው ከመድኃኔዓለም ክርስቶስ ከበረቷ ከቅድስት ቤተ ክርስቲያን ከበጎቹ ከምእመናን ህብረት ተለይተን የምንጠፋው መጀመሪያ እንደ በግ ሳናውቅ ነው። ከቤተ ክርስቲያን ብዙ ሰው አሁን ዛሬ ለዚህ ጉባኤ የመጣ ግን በተለያየ ምክንያት የራቀ ሰው አለ። ይሄ በግ ሳር ሲበላ አንዱን ሳር ሲበላ ሌላ ሳር፣ አንዱ ውሃ ሲጠጣ ሌላ ውሃ እያየ እንደጠፋ፣ አንዱን ስራ ስንሰራ ሌላ ስራ፣ አንዱን ትምህርት ስንማር ሌላ ትምህርት፣ አንድ ንግድ ስንነግድ ሌላ ንግድ እያልን በእንጀራ ጉዳይ ከቤተ ክርስቲያን የጠፋን ሰዎች የለን አለ። እንዲህ አይነቱ ሰው በስራ ላይ ስራ፣ በንግድ ላይ ንግድ፣ በትምህርት ላይ ትምህርት ሲማር ምን ነው ና እንጂ ምን ነው ከቤተ ክርስቲያን ጠፋ ስትሉት አይ እኔ እኮ በጣም ቢዚ ነኝ ይላል። ይሄ በጋውን ቢዚ ነበር አልነበረም? ነበር። ይሄን ሳር እያገላበጠ ቢዚ ነበር። እግዚአብሔር ይውላችሁ አትስሩ፣ አትነግዱ፣ አትማሩ አይልም እግዚአብሔር። ግን ከበረቷ ከቤተ ክርስቲያን መራቅ የለብንም። ስጋችንን ስናሳድድ በተለይ ኢትዮጵያውያንማ ስናሳዝን በእውነት ለመኖር ስንዘጋጅ እኮ ነው የምንሞተው። በጣም ለመኖር ስንዘጋጅ እንሞታለን። ቤት እንዲኖረው መኪና እንዲኖረው ሲለፋ አርጅቶ ይሞታል። ነፍሱን ትቶ ስጋውን ሲያሳድድ ማለት የበግ አይነት ህይወት ነው ያለን ሁላችን። እንዲህ የጠፋነውን እግዚአብሔር በቸርነቱ ይመልሰን። በጉ ቢመሽብኝስ ብሎ አላሰበም። ሰው ከእግዚአብሔር ቤት ሲርቅ ብሞትስ ብሎ አያስብም። ሞት ሲመጣ እኮ አይመቸኝም ማለት አይቻልም። ተኩላ ቢበላኝስ ገደል ብገባስ ብሎ አላሰበም። ይሄ በግ ሲጠፋ ተኩላ የተባሉ የበግ ለምድ ለብሰው የሚመጡባችሁ በውስጣቸው እንደ ተኩላ ነጣቂዎች ከሆኑ ከሐሰተኞች መምህራን ተጠበቁ ብሏል ክርስቶስ። ሃይማኖቴን ቢያስክዱኝስ ማተቤን ቢያስበጥሱኝስ ሳንል ሳናውቅ ከእግዚአብሔር ቤት የራቅን ብዙ ሰዎች አለን። እንዲህ የራቅነውን እግዚአብሔር በቸርነቱ ይመልሳል። ይህ እረኛ ምን አደረገ? አንዱን በግ ፍለጋ 99ኙን በጎች ትቶ ወጣ ይላል። እስኪያገኘው ድረስ ፈለገው ይላል። እግዚአብሔር እኛን የሚፈልገን እስኪያገኘን ድረስ ነው። በነገራችን እስኪ ደክመው አይልም፣ አይደክመውም። እግዚአብሔር እስኪ ሰለቸው አይልም፣ አይሰለቸውም። ይህ እረኛ እስኪያገኘው ፈለገው። እግዚአብሔር እኮ የሚፈልገን እስኪያገኘን ነው። እኛ ደግሞ እኮ ለየት ያለን በጎች ነን። እግዚአብሔር በዚህ ሲመጣ በዛ ጋር የምንደበቅ በጎች ነን። እስኪያገኘው ፈለገው። ባገኘው ጊዜ አነሳና በትከሻው ተሸከመው ይላል። እስቲ ልጠይቃችሁ ምዕመናን፣ ከኔ ጋር ናችሁ? አሁን እዚህ ያላችሁት እንደው ቀኑን ሙሉ በግ ስንጠብቅ ውለን እኛ ብንሆን፣ ይሄ ፀሐይ ደግሞ የሰሞኑን ፀሐይ ታችሁታል። ፀሐይ አናታችንን እያለን 100 በግ እየነዳን፣ በግ ደግሞ ሲያናግሩት አይሰማም፣ እንስሳ ነው። ወዲህ በል ወዲያ በል ስንል ፀሐይ ላያችን ላይ አልቆ ደክሞን ማታ በዚህ ሰዓት ወደ ቤታችን ስንገባ እርፍ ላለው ብለን ጓጉተን ቤታችን ስንገባ አንድ በግ ቢጠፋ ቢጎድል፣ ይህንን በግ ፍለጋ ስንወጣ ደስ እያለን ነው እየተበሳጨን ነው የምንወጣው? መልሱልኝ። እየተራገምን ነው አይደል? አዎ። በጉን ፍለጋ ወጥተን በጨለማ፣ መቼስ በግ ሜዳ ላይ ወይ ተራራ ላይ ነው የሚሰማራው። በጉን ፍለጋ ሜዳ ላይ ወጥተን ተራራውን ላይ ድረስ ወጥተን አጣነው። በጉን ወርደን አጣነው። ወንዝ ተሻግረን የለም። አንድ ሁለቴ ደግሞ እግራችንን እንቅፋት መታን። ደማችንን ጠርገን እየተበሳጨን መጨረሻ ላይ እኩለ ሌሊት ላይ ያንን በግ ብናገኘው እንሸከመዋለን? መልሱልኝ። ቢቻል በዱላ ነው አይደል እንዴ? እንኳን በግ ቀርቶ ልጅ ጠፍቶ ሲገኝ ምንድን ነው የሚደረገው? እኔ ልምድ ላካፍላችሁ መሰለኝ። ልጅ ሲጠፋ መጀመሪያ ወላጆች ወይኔ ልጄ ወይኔ ልጄ ወይኔ ልጄ ይላሉ አይደል? ሲጠፋ ደግሞ ሲገኝ ደግሞ ወይኔ የሚለው ልጁ ነው አይደለም? እመቤታችን ብቻ ናት እኮ ልጇ ጠፍቶ ያልተጋረፈች እሷ ነች።
ክርስቶስ ጠፍቶባት ነበርኩ ለ3 ቀን 3 ቀን ሲጠፋ ፍለጋ ወጣች። አቤት እመቤታችን